ንጉሥ አልነጃሺ አገሩ ላይ ተሰደው የመጡ ሰሃቦችን ለቁረይሽ ሙሽሪኮች አሳልፎ ለመስጠት ፈቃደኛ አለመሆኑና ይህንን እንዲያደርግ ጉቦ ሲሰጡት አልቀበልም ማለቱን አስመልክቶ ለዚህ ያበቃው ተአምራዊ ክስተት አስገራሚ ሆኖ እናገኘዋለን። በወቅቱ የመካ ቁረይሾች ከአቢሲኒያ ንጉሥ ጋር መልካም ግንኙነት ነበራቸው። ነገር ግን ንጉሥ አልነጃሺ ከቁረይሽ ሹማምንቶች የመጣለትን ጉቦ አልቀበልም ከማለቱ ባሻገር ከደካማ ሙስሊሞች ጎን መቆሙ ከሰሃቦቹ አሳማኝነት በስተጀርባ የነጃሺ ስብዕናን ይበልጥ ያጎለዋል። የቻናላችን ቤተሰቦች ዛሬ አይሻ ረዲየላሁ ዐንሃ ስለ አልነጃሺ የተናገረችውን አስገራሚ ክስተት ይዘንላችሁ መጥተናል። በዚህ አጋጣሚ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አይሻ ረዲየላሁ ዐንሃ እንዲህ ብላ ነበር። የነጃሺ አባት የሀገሪቱ ንጉሥ ነበሩ። አባቱ ወንድም ነበራቸው። የአባቱ ወንድም 12 ወንድ ልጆች ነበራቸው። ነገር ግን አልነጃሺ ለአባቱ ብቸኛው ወንድ ልጅ ነበር። ስለዚህም የአቢሲኒያ ሹማምንቶች ማሴር ጀመሩ። ስልጣናቸው ሳይነካ ሕዝቡ ያለምንም ሽኩቻ ረጅም ጊዜ እንዲቆይ በማሰብ ብቸኛ ወንድ ልጅ ከነበረው ንጉሥ ይልቅ 12 ወንድ ልጆች ላለው ወንድማቸው ማለትም ለነጃሺ አጎት ንግስናውን ማሻገር ፈለጉ። በዚህ መሰረት በወቅቱ ሀገሪቱን ሲያስተዳድር የቆየውን የነጃሺን አባት አሲረው ገደሉት። በቦታው ወንድምየውን ሾሙ። ነጃሺ አጎቱ ዘንድ ሆነ። እሱም በጣም አስደነቀው። ያለ ነጃሺ ማንንም አያማክርም ነበር። አስተዋይ፣ ጽኑ፣ ቆራጥ ሰው ሆኖ ተገኘ። እያደር የአቢሲኒያ ሹማምንቶች አልነጃሺ ከአጎታቸው ጋር የነበራቸውን ቅርበት ያዩ ጊዜ ይህ ልጅ ከአጎቱ ጋር በጣም ቀርቧል፣ ከእርሱ በኋላ እኛ ላይ ንጉሥ ሊያደርገው ይችላል፣ አባቱንም እንደገደልነው ያውቃል። ይህ ከሆነ ከመካከላችን አንድም ሰው ሳይቀር ይገለናል ይባባላሉ። ስለዚህም ተሰብስበው አጎቱ ጋር በመሄድ አባቱን ገለን ቦታው ላይ አንተን ሾመናል፣ ካንተ በኋላ በእኛ ላይ ይነግሳል የሚል ስጋት አድሮብናል። ስለዚህም ወይ ግደለው አለበለዛ ከሀገራችን አስወግደው ይሉታል። አጎቱም ትላንት አባቱን ገደላችሁ፣ ዛሬ ልጁን እንድገል ትጠይቁኛላችሁ? ከዚህ ሀገር ብናርቀው እመርጣለሁ ይላቸዋል። ስለዚህም አልነጃሺን ገበያ ስፍራ ወስደው ባሪያ ሆኖ ሊያገለግል ለነጋዴዎች አጫርተው ይሸጡታል። በዛው ቀን ማታ የክረምት ዝናብ ሊዘንብ ዳመናው ሲዳምን አጎቱ አየሩን ሊኮመኩም ይወጣል። ካልታሰበ ቦታ መብረቅ ይመታውና ይሞታል። ሹማምንቶቹ ቀጣይ መሪ ለማንገስ ተሰብስበው ልጆቹ ጋር ይሄዳሉ። ነገር ግን ከ12 ወንድ ልጆች መካከል ሀገር ለመምላት የሚያበቃ አንድ ልጅ ማግኘት አልቻሉም። ሰዎቹም ግራ ተጋቡ። ከመካከላቸው አንዱ በፈጣሪ ይሁንብኝ፣ በእናንተ ላይ ንጉሥ ለመሆን የሚስማማው ዛሬ ላይ ጠዋት ለባርነት የሸጣችሁት ልጅ ብቻ መሆኑን ታውቃላችሁ። ስለዚህ የአቢሲኒያ ጉዳይ ያሳሰበው ካለ ልጁ ርቆ ከመሄዱ በፊት ካለበት ቦታ ፈልጋችሁ አምጡት የሚል ሐሳብ ያቀርባል። በሰውየው ሐሳብ ተስማምተው ልጁን ፍለጋ ይወጣሉ። አገኙት፣ ወደ ነበረበት መለሱት። አክሊሉንም በራሱ ላይ አኖሩ፣ በዙፋኑም ላይ አስቀመጡት፣ አነገሱት። ነጋዴው ለባርነት የሸጣችሁልኝን ሰው መልሳችሁ ወስዳችኋል፣ ገንዘቤን ደግሞ መልሱልኝ የሚል ቅሬታውን አቀረበ። ነገር ግን ሰዎቹ ማንም አልሰማህም ይሉታል፣ ክፍያውንም አንመልስልህም ይሉታል። ነጋዴው ራሱን ሄጄ አናግረዋለሁ ብሎ ንጉሡ ዘንድ ይሄዳል። ለንጉሡ ንጉሥ ሆይ አንድ ባሪያ ገዛሁኝ፣ የሸጡልኝን ሰዎች ተመልሰው በመምጣት ባሪያውን ወሰዱ፣ ነገር ግን ገንዘቤን አልመልስም አሉኝ ይላቸዋል። አልነጃሺ በንግስናቸው የመጀመሪያ ያስተናገዱት ጉዳይ ይህ ነበር። ሆኖም ስልጣናቸውን ተገን አድርገው ነጋዴውን በባዶ እጁ አላባረሩትም። ይልቁንስ ወይ ገንዘቡን አሊያም ባሪያውን መስጠት ግዴታቸው ነው ብለው ፍትሐዊነታቸውን ከጅምሩ አሳይተዋል። ሰዎቹም ገንዘቡን መስጠት ይሻለናል ብለው ለነጋዴው ሐቁን ሰጥተው ይሸኙታል። ለዚህም ነው ንጉሥ አልነጃሺ ደካማ ሙስሊሞችን ለቁረይሾች አሳልፈው አለመስጠታቸውን ሲገልጹ አላህ ንግስናዬን ሲመልስልኝ ከኔ ምንም ጉቦ አልተቀበለኝም፣ ሰዎች እኔ ላይ ሊፈጽሙ የነበረውን በደል ጌታዬ አልፈቀደላቸውም፣ ያለምንም ክፍያ ይህን ያደረገልኝ ጌታ
ዛሬ ላይ በጉቦ ታልዬ የእርሱን ሰዎች ለጠላት አሳልፌ አልሰጥም ያሉት። ሱብሃንላህ፣ ምንኛ ያማረ ፍትሃዊነት ነው! በመጨረሻም አልነጃሺ እስልምናን ተቀብለው ሕይወታቸውን መርተዋል። ሕይወታቸው ሲያልፍ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አሳውቋቸው ባሉበት ቦታ ላይ ሰላተል ጀናዛ እንዲሰገድ አድርገው ነበር። አላህ መልካም ሥራቸውን ይውደድላቸው። ለእኛም እንደ አልነጃሺ ያለ ፍትሃዊ መሪ አላህ ይስጠን። ውድ ተመልካቾች፣ በአላህ ፍቃድ የተለያዩ እስላማዊ ታሪኮችን ማራኪ በሆነ አቀራረብ ሰርተን ወደ እናንተ ይዘን ብቅ እንላለን። ስራው አድካሚና ሰፊ ጊዜን ይወስዳል። ስለሆነም ከምንም ነገር በላይ የእናንተን ተሳትፎ ያስፈልገናል። ቻናላችንን ሰብስክራይብ በማድረግ አስተያየት ወይም ጥያቄ ካላችሁ ኮሜንት በማድረግ እንዲሁም ላይክ እና ሼር በማድረግ እንድታበረታቱን በአላህ ስም እንጠይቃለን። በሌላ ስራ እስክንገናኝ የአላህ ሰላም በእናንተ ላይ ይሁን።